በጀርመኑ የ2006 የዓለም ዋንጫ ፍጻሜ በርሊን ላይ ፈረንሳይ ከጣሊያን ተገናኙ። ይህ ለዚዳን የመጨረሻው ጨዋታው ነበረ። ህልሙም ዋንጫውን አሸንፎ ጫማውን መስቀል። ብዙዎች የምንጊዜ ምርጥ አማካይ ብለው የሚያከብሩ ተጫዋች ዚነዲን ዚዳን ጨዋታው እንደተጀመረ ገና በ7ኛው ደቂቃ ላይ በፔናልቲ ጎል አስቆጠረ። ሀገሩ ፈረንሳይም 1-0 መምራት ጀመረች። እናም ህልሙ እውን እየሆነ መጣ። ግን ብዙም ሳይቆዩ በ19ኛው ደቂቃ ላይ ማርኮ ማቴራዚ ጣሊያን አቻ አደረገ። ጨዋታውም ወደ ተጨማሪ ደቂቃዎች ገባ። ግን በዛ መሃል ውስጥ ማንም ያልጠበቀው ነገር ተፈጠረ። ሁሉም ነገሮች በጥቂት ሰከንዶች ውስጥ ተቀየሩ። ሁለቱንም ጎሎች ያስቆጠሩት ዚዳንና የጣሊያኑ ተከላካይ ማርኮ ማቴራዚ የተከፋፉ ነበረ። ጭቃጨቁም ያለ ይመስላል። ከዛም ዚዳን በድንገት ወደ ኋላ ተመልሶ የማቴራዚን ደረት በቴስታ ነረተው። ማቴራዚም መሬት ላይ ተዘረረ። ስታዲየሙም በድንጋጤ ተሞላ። ዳኛውም ለዚዳን ቀይ ካርድ አሳዩ። ይህ ለብዙዎች የማይታመን ነበረ። ጨዋታውንም ጣሊያን በመለያ ምት አሸንፋ ዋንጫውን ወሰደች። ዚዳን ለምንድን ይህን ያደረገው የሚል ጥያቄ ተፈጠረ። ከጨዋታው በኋላ ሲጠየቅ እሱ እናቴና እህቴ ተሳደቡ፣ ለዛም ነው ይሄን ያደረኩት አለ። እናንተስ ዚዳን ስህተት ሰርቷል ወይስ ቤተሰቡ መከላከሉ ትክክል ነበረ? ኮሜንት ላይ አጋሩን። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ።